ልናየው የወደድነው ፊልም አን አሜሪካን አፌር የተሰኘ በማህበራዊ ኑሮ ላይ የሚያጠነጥን ፊልም ሲሆን እንደምትወዱት ተስፋ አደርጋለሁ። ይመቻችሁ። ፊልሙ ሲጀምር በሃይስኩል ትምህርት ቤት ውስጥ የሚማሩ ተማሪዎችን እያሳየን ሲሆን ይሄኛው አደም ይባላል። በድንገት የአደም ጓደኛ ከተማሪዎች ጋር ይጣላል። እንዴት አደምንም አልተደረብክልኝም በማለት በንዴት ከአደም ጋር መጣላት ሲጀምር በመሃል አስተማሪዎቹ ትመጣና ታገላግላቸዋለች። በመጣላታቸው ምክንያት ትምህርታቸውን እንዳይማሩና ቅጣት እንዲቀጡ ይደረጋሉ። አደም ወደ ውጪ ሲወጡ ጥፋተኛ እንደሆነ በማሰብ ይቅርታ ይጠይቀዋል። ነገር ግን ጓደኛው በጣም ተናዶበት ስለነበር ጥሎት ይሄዳል። አደም ከትምህርት ቤት ወደ ቤት ሲገባ ማንም ቤት ውስጥ አልነበረም ነበር። እሱም በድብድብ ወቅት የተሰበረችውን ጥርሱን በማንሳት በማጣበቂያ ላጣብቀው ይሞክራል። ምሽት ላይ ከቤታቸው ፊት ለፊት የምትኖር አንዲት ሴትን አስተውሎ በጣም ሲመለከት ነበር። እቺ ሴትም ካትሪ ትባላለች። በነጋታውም ወደ ትምህርት ቤት እየሄደ በድንገትም ወደ እሷ ቤት ጎራ በማለት ለእሷ የተቀመጠውን የፖስታ ሳጥን በመክፈት አንድ ደብዳቤ ያገኛል። ያም ደብዳቤ ከወቅቱ የአሜሪካ ፕሬዝዳንት እንደሆነ ተመልክቶ በጣም ይገረማል። በነጋታውም ተመልሶ ወደ እሷ ቤት በመሄድ እሷን ያገኛታል። እሷም ለምን እንደመጣ ስትጠይቀው ስራ ፈልጎ እንደመጣና ስራ ካላት እንድትቀጥረው ይነግራታል። እሷም ተስማምታ ወደ ቤቷ ይገባል። የተስማሙትም ግቢዋን ለማጽዳት ነበር። በድንገትም ካትሪ ከፕሬዝዳንታቸው ጋር ያላትን ፎቶ ተመልክቶ ስለነገሩ ሲጠይቃት የአሜሪካ ፕሬዝዳንት ጓደኛዋ እንደሆነ ትነግረዋለች። ምሽት ላይም አደም አስፓልቱን ፎቶ እያነሳ የወቅቱ የአሜሪካን ፕሬዝዳንት ጆን ኤፍ ኬኔዲ ወደ ካትሪን ቤት ሲመጣ ተመልክቶ ምን አይነት ግንኙነት ቢኖራቸው ነው በማለት በጣም ይገረማል። በነጋታው ትምህርት ቤት ውስጥ በጣም የሚወዳትን ፌዝ የተባለችው ልጅ ያገኛትና በጣም ስለሚወዳት ቤቱ እንድትመጣ ይጋብዛታል። እሷም ተወደው ስለነበር እንደምትስማማ እየነገረችው በድንገት አስተማሪያቸው ትመጣና ከዚህ ድርጊቱ እንዲቆጠብ እያስጠነቀቀች ትወስደዋለች። ከትምህርት በኋላ አደም ስራውን ለመስራት ወደ ካትሪን ቤት ይሄዳል። ጋርደኑ በጣም የሚያምር ቢሆንም ነገር ግን በደንብ መጸዳት ይፈልጋል። አደም ምንም ሳያንገራግር ስራውን ይጀምራል። ከቆይታዎችም በኋላ ካትሪ ወደሱ በመምጣት አሪፍ እየሰራ እንደሆነ ስትነግረው እሱም ትናንትና ማታ ፕሬዝዳንታችን ወደ አንቺ ቤት ሲገባ አየው፣ ምንድነው ያላችሁ ግንኙነት በማለት ይጠይቃታል። እሷም ይሄ የግል ህይወቷ ስለሆነ ስለዚህ ጉዳይ መጨነቁን እንዲያቆም ትነግረውና ትሄዳለች። ቀኑን ሙሉም ስራውን ሲሰራ ከኋላ በኋላ በጣም ቆሸሽ ብሎ ወደ ቤት ይመለሳል። ቤተሰቦቹም እየገረማቸው ምን ሲሰራ ብሎ እንደዚህ ልብሱ እንደቆሸሸ ይጠይቁታል። እሱም በካትሪን ቤት ተቀጥሮ ስራ እንደጀመረ ይነግራቸዋል። በዚህ ሰዓት የአደም እናት እየተቆጣች ካትሪን የምትባሏ ሴትዮ በጣም መጥፎ ነች፣ ማንም ከዚህ ሰፈር እሷን የሚወድ የለም፣ እሷ ቤት መሄድህም አደጋ ላይ ራስህን እንድትጥለው የሚያደርግ፣ ስለዚህ ከዚህ ቀን በኋላ ያንን ስራ መስራት የለብህም ትለዋለች። በዚህ ሰዓት አደም እናንተ ራሳችሁ አይደላችሁ እንዴ ስራ መስራት እንዳለብኝ የነገራችሁኝ ይላቸዋል። ካትሪን የምትባሏ ሴትዮ በጣም አደገኛ እንደሆነችና ሌላ ስራ እስኪያገኝ ድረስ ብቻ እንዲሰራና ሌላ ስራ መፈለግ እንዳለበት ይነግሩትና በዚህ ይስማማሉ። በነጋታው ከትምህርት ቤት ሲለቀቁ አደም ፌዝን ያስማማትና ወደ ቤቱ ይዟት ይሄዳል። በወሬ መሃል ስሜታዊ ሆነው ይሳሳማሉ። በዚህ ሰዓት የአደም የጥርስ ሽራፊ አፏ ውስጥ ይቀርና በጣም ያስጠላትና ተነስታ ትሄዳለች። አደም በንዴት ማታ ላይ ብቻውን እየሄደ ወደ ካትሪን ቤት ሲመለከት በድንገት የሆነ ድግስ ነገር እንዳለ ያስተውላል። በዚህ ወቅትም አንድ ነገር ትዝ አለው። ካትሪን ሉሻን ከሚባል አንድ ሰው ጋር እንደምትተዋወቅና ሉሻንና ካትሪን በፕሬዝዳንቱ ጉዳይ ላይ በጣም እንደሚጨቃጨቁ ይሄንንም ተደብቆ እንደሰማ ትዝ ይለዋል። ቤት ውስጥ እየተዘጋጀ ያለው ድግስ የምን እንደሆነ ለማጣራትም እየሞከረ በድንገት የሆነ ሰውዬ ከኋላ መጥቶ ያንጠለጥለዋል። ሰውየውም ልክ እንዳንጠለጠለው ወደ ውስጥ ይዞት ይገባል። ይሄ ሰውዬ የካትሪን ባለቤት ግርሃም ይባላል። ነገር ግን አሁን ላይ ተፋተዋል። ምክንያቱም ግርሃም ካትሪን ከፕሬዝዳንቱ ጋር ግንኙነት አላት ብሎ ይጠረጥር ነበር። በሱ አጉል ጥርጣሬ ምክንያት ተለያይተው ነበር። ግርሃምም አብሮ እንዲመለሱ በይቅርታ ቢለምናትም አንተ መቼም የማታምነኝ ሰው ስለሆንክ መቼም አብረን መሆን አንችልም ትለዋለች። አደም በነጋታው ጥርሱን አሰርቶ ከሆስፒታል ሲወጣ በድንገት ሉሻን የተባለውን ሰውዬ ይመለከትና እሱን መከተል ይጀምራል። ሉሻንም ግርሃምን ያገኘዋል። ከግርሃም ጋርም ስለ ፕሬዝዳንቱ ምን ማድረግ እንዳለባቸው ለረጅም ሰዓት ይመካከራሉ። ጉዳዩንም በቶሎ ለመጨረስ የካትሪንን ዲያሪ ማግኘት እንዳለባቸውና ነገሮች ሁሉ እዛ ላይ እንደተጻፉ ሲነጋገሩ ተደብቆ ሲያዳምጣቸው የነበረው አደም ወዲያውኑ ወደ ካትሪን ለመናገር ይሄዳል። ወደ ካትሪን ቤት ሲገባ ግን ቤት አልነበረችም። ይህንንም አጋጣሚ በመጠቀም የእሷን ዲያሪ ፈልጎ ያገኘዋል። ወዲያው ግን ካትሪን ከሆነ ወንድ ጋር ወደ ውስጥ ስትገባ አደም ወዲያውኑ ይደበቃል። አደምም አንድ ሳጥን መሳይ ነገር ውስጥ በመደበቅ እየተካሄደ ያለውን ነገር ሙሉ ለሙሉ ይመለከታል። ካትሪን ያመጣችውም ሰውዬ ልክ ሲሄድ ካትሪን አደምና ከተደበክበት ውጣ በማለት ትጣራለች። መሬት ላይ ያስቀመጠውን ቦርሳ በመመልከት ነበር እዚህ እንደሆነ ያወቀችው። አደምም እየደነገጠ በጣም ይቅርታ ይጠይቃታል። እሷም እንደዚህ አይነት ነገር ድጋሚ ማድረግ እንደሌለበት እየነገረች ይቅርታ ታደርግለታለች። አደምም ግርሃምና ሉሻን ስላወሩት ነገር አንድ በአንድ ሳይደብቅ ይነግራታል። ካትሪንም ስለዚህ ጉዳይ እንዲረሳና ሁለተኛ ሉሻንንም ሆነ ግርሃምን መከታተል እንደሌለበት ታስጠነቅቀዋለች። በነጋታው አደም የጓደኛቸው ልደት ላይ ተሳትፏል። የጨዋታ ቅጣት እየተቀጣጡም አደምና ፌዝ አንድ ሳጥን ውስጥ ለረጅም ሰዓት እንዲቀመጡ ይታዘዙና
ሁለቱ ውስጥ ገብተው ለረጅም ሰዓት እየቆሙ አደም ስሜታዊ በመሆን ፌይዝን ሊስማት ሲሞክር ፌይዝ በጣም ትናደድና ቤቱን ለቃ ትወጣለች። አደምም እየተናደደ ወደ ቤት ሲመለስ ካትሪን ዝናብ ውስጥ ብቻዋን ቆማ ይመለከታታል። ወደ እሷ ቤትም ገብተው ሁለቱም ልብስ ይቀይራሉ። አብረው በመሆንም እሷ ሰዓሊ እንደመሆኗ መጠን ስዕል እየሳሉ አብረውን ጊዜ ማሳለፍ ጀመሩ። አደም በመሃል ካትሪንን ሊስማት ሲሞክር ካትሪን ይሄ ልክ እንዳልሆነ በመናገር ታስቆመዋለች። በቀለምም መጫወት ይጀምሩና ለረጅም ሰዓት ቀለም ይቀባባሉ። በነጋታው ጠዋት አደም ከእንቅልፉ ሲነሳ ቤተሰቦቹ በቀለም ተለቅልቆ ሲመለከቱት ካትሪን ጋር ማደሩን አውቀው ይቆጡታል። ቤተሰቦቹም ካትሪን ጋር መሄዱን ማቆም እንዳለበት ተነጋግረው የአደም አባት ወደ ካትሪን ቤት በመሄድ ካትሪንን ካሁን በኋላ አደምን እዚህ ማሰራቷን እንድታቆምና ወደዚህ ቤት ሲመጣም እንድትከለክለው ይነግራታል። ሉሻንም አባትየው በውሳኔው ትክክል እንደሆነና እውነትም ልጁ እዚህ ቤት መምጣት እንደሌለበት ለአባትየው እየነገረ ያስጠነቅቀዋል። ካትሪንም ሁለተኛ ስራ እንደማታሰራው በመናገር ይስማማሉ። ከዚያም በኋላ ሉሻን ካትሪንን ካሁን በኋላ ከፕሬዝዳንቱ ጋር ያለሽ ግንኙነት ብዙ ይቀጥላል ብዬ አላስብም እያለ በአሽሙር አንዳንድ ነገሮችን መናገር ጀመረ። ነገሩ ግራ የገባትና ያስፈራት ካትሪን ወደ ፕሬዝዳንቱ ብትደውልም ስልኩ ሊሰራላት አልቻለም። በአካልም ልታገኘው ወደ ዋይት ሃውስ ስትሄድ በዚህ ሰዓት መግባት እንደማይቻል በመናገር ጥበቃዎች ይመልሷታል። በነጋታው ዜና ላይ ፕሬዝዳንቱ በምግብ ተመርዘው እንደሞቱ ሲነገር ትሰማለች። የሉሻንና የግርሃም ስራ እንደሆነ በደንብ ስላወቀች በጣም አዝናለች። አደምም በድንገት ወደ እሷ ሲመጣ እያለቀሰች ተመልክቷት ወደ ውስጥ ይዟት በመግባት ሊያጽናናት ይሞክራል። አደም በድጋሚ ስሜታዊ በመሆን ሊስማት ሲሞክር በጣም ትናደድበትና አሁኑኑ ከቤት እንዲወጣ ትነግረዋለች። አደም ቤቷን ለቆ እንደሄደ ግርሃም ሊያናግራት ይመጣል። ዲያሪዋ ላይ ስለ ፕሬዝዳንቱ የተጻፉ ነገሮች ስለነበሩና ለፖሊሶች ፍንጭ ይሆናሉ ብለው ስለፈሩ ግርሃም ዲያሪውን እንድትሰጠው ይጠይቃታል። እሷም ፈጽሞ እንደማትሰጠውና እሷም ከተማ ልትቀይር ስለሆነ ካሁን በኋላ እዚህ ቤት እንዳይመጣ ትነግረውና ታሰናብተዋለች። ካትሪንም ከዚህ ከተማ ልትወጣ ስለሆነ አደምን ለመሰናበት ወደና አደም ቤት ስትሄድ የአደም እናት ካትሪን መጥፎ ሴት እንደሆነች ስለሆነ የምታስበው አደም የለም በማለት እንድትሄድ ትነግራታለች። በመንገዷ ላይም እያለች በድንገት ሉሻን ያጋጥማታል። ሉሻንም ዲያሪውን ሳትሰጣቸው መሄድ እንደሌለባትና ፕሬዝዳንቱን የገደሉት እነሱ መሆናቸውን በግልጽ እያመኑ ዲያሪውን ሳትሰጣቸው ከዚህ ንቅንቅ ማለት እንደማትችል አንድ ነገር ለማድረግ የምታስብም ከሆነ እሷንም ሆነ አደም ሊያጠፏቸው እንደሚችሉ ይነግሯታል። ዲያሪው በዚህ ሰዓት አደም ጋር ነው ያለው። አደም አደጋ ላይ እንደሆነ ያወቀችው ካትሪን በፍጥነት አደምን ለማግኘት ትሄዳለች። አፈላልጋም ቤተክርስቲያን እንዳለ አውቃ እዛ ታገኘዋለች። አደምንም ዲያሪውን ያለኔ ፈቃድ ወስደሃል፣ ነገር ግን እንዳላወቀው ሆኜ ዝም ብዬ ነበር። ነገር ግን አሁን ዲያሪውን የሚፈልጉ ሰዎች ለነፍስ እያፈላለጉ ነው። ስለዚህ እንደምታደርገው አድርግ፣ እኔ ከዚህ ሀገር ወጥቻለሁ ብላ ተሰናብታው ትሄዳለች። በነጋታው አደም ከትምህርት ቤት ወደ ቤቱ በሚመለስ ሰዓት የሱ ክፍል በጣም ተዘብራርቆ ይመለከታል። በዚህ ሰዓት ሉሻን የካትሪንን ዲያሪ ወስዶበት እንደሆነ ይረዳል። አደምም ወዲያው ወደነ ካትሪን ቤት በመሄድ ሉሻንን ያገኘዋል። ሉሻንም ዲያሪውን እሳት ውስጥ እየወረወረ ካሁን በኋላ ስለዚህ ጉዳይ መርሳት እንዳለበትና የሚባለውን ነገር የማይሰማ ከሆነ ችግር ውስጥ እንደሚወድቅ ያስጠነቅቁታል። አደምም የሚሉትን ነገር እንደሚታዘዝና ነገር ግን አሁን ካትሪንን ሊያገኛት ስለሚፈልግ የት እንዳለች ይጠይቀዋል። ሉሻንም መናፈሻው ላይ ቁጭ ብላ እየጠበቀች ነው፣ ሂድ ታገኛታለህ ይለዋል። አደምም ሊያገኛት ወደ ተባለው ቦታ እየሮጠ ሲሄድ ሉሻን አደምን ማስፈራራት ስለፈለገ ካትሪንን ቀድሞ አስወግዷታል። ግርሃምም በድንገት ይህን ነገር ተመልክቶ በጣም ይደናገጣል። ሉሻንም አደገኛ ሰው ስለሆነና ከሱም ወደ ኋላ የማይመለስ ስለሆነ ግርሃም ምንም ማድረግ አልቻለም ነበር። አደም ትምህርት ቤት ውስጥ በጣም የሚቀርባት ካትሪን በመገደሏ ምክንያት ደስ የማይልን ጊዜ እያሳለፈ ነው። ከትምህርት ቤት ወደ ቤትም ሲገባ አንድ ትልቅ ስጦታ ይሰጠዋል። ስጦታውም ካትሪን ከመሞቷ በፊት እንዲሰጠው የታዘዘ ነበር። ስጦታውም በጣም በትልቁ የሚገጣጠም የሱ ስዕል ሆኖ ያገኘዋል። ከዚህም ጊዜ በኋላ አደም ካትሪንን የሚያስታውስበት አንድ ብቸኛ ስጦታ ኖሮት እያየን ፊልሙ በሚያሳዝን ሁኔታ በዚህ መልኩ ይጠናቀቃል። ተመልካቾቼ አሪፍ ቆይታ እንደነበረን ተስፋ አደርጋለሁ። ከፊልሙ ምን እንደተማራችሁ ሐሳባችሁን በኮሜንት ላይ አስቀምጡልኝ። የፊልሙን ዋና ጭብጥ በኮሜንት ላይ በደንብ አድርጎ ለገለጸልኝ 3 ተመልካቾች በቀጣዩ ቪዲዮ ስንገናኝ አሪፍ ጊቫዌ ይኖረናል። በሌላ ቪዲዮ እስከምንገናኝ ሰላም።